ሰላም ጤና ይስጥልኝ ክብራትና ክብራን አድማጭ ተመልካቾች እንደምን አላችሁ እንደምን ከረማችሁ እንደምን ሰነበታችሁ ይህ የእስክስታና የዋሽንት ቻናላችን ነው በዚህ ቻናል ላይ ብዙ ዕውቀቶችን እንደገበኛችሁና ወይ ደግሞ ደስ እንዳላችሁ እንደዚሁም በተለያየ አይነት ፕላትፎርም እየመጣ እያስተማራችሁ እንደሆነ ደስታችሁና ሐሳባችሁን ገልጻችሁልኛልና ከወዲሁ አመሰግናለሁ የናንተ ጥያቄ በእናንተ ጥያቄ መሰረት ምንድነው A B C D E F G ያልክ የዘረዘርክልን በእንዴት ነው ምን አይነት ሙዚቃ አሁን ለምሳሌ ትዝታን በኤ ነው የሚጫወተው ወይስ በሲ ነው የሚጫወተው ወይስ በኤፍ ነው የሚጫወተው ብላችሁ ላላችሁት ጥያቄ መሰረት ለመመለስ ነውና በዚህ ጥያቄ እውነታውን ለመናገር ወይ ደግሞ አሁንም ስንማማር አሁን ለምሳሌ ኤ ነው ይሄ ኤ ነው በዚህ አሁን ለምሳሌ ትዝታ መጫወት ከሆነ በዚህም ትዝታ መጫወት ይችላል ሜጀራቸው ይለያያል ድምጻዊ ያብስራ መጣና በኤ ለሚያንጎራጉረው የሚዘፍነው ድምጻዊስ ደግሞ በእምነት መጣችና የምታንጎራጉረው ደግሞ ጂ ላይ ከሆነ ስለዚህ ሜጀራቸው ዘፈኑ አንድ ነው ሜጀራቸው ይለያያል ያለው ልዩነቱ ስለዚህ ይሄንን ልንማማርበትና ልናውቅበት የምንችልበት ትልቁ ሚስጥር መጀመሪያ ሜጀራቸውን መለየት ነው አሁን ለምሳሌ እያለ ያንጎራጉራል በእምነት መጣች ይሄ ያብስራ ነው ያውን በእምነት መጣች ደግሞ በእምነት ደግሞ ሜጀራቸው ተለያየ እንጂ ዘፈኑ አንድ ነው ኪኛዋ ደግሞ ዲ ነች አቶ በረከት የሚባል የመሰረት ተጫዋች መጣና ደግሞ ይሄኛው ስኬል ወይም ይሄ ሜጀር ምንድነው ብሎ ሲል ይሄኛው ዲ ላይ ነው ብሎ ያነሳል ማለት ዲ ይሄን ተጫወቱ ሶስቱም መሰረት ተጫዋቾች ወይ ደግሞ አንድ መሰረት ተጫዋች ሊሆን ይችላል ግን የተለያየ ሶስት ዘፋኞች አሉ በተለያየ ሜጀር ሊጫወቱ ይችላሉ ይሄ ደግሞ ኤፍ ነው እንዳልኳችሁ ይለያያል ኤፍ ላይ ደግሞ ከፈለጋውን ዘፋኙ ነው ወሳኙ እያለ ተጫወተ አንጎራጎረ ስለዚህ አንድ ሙዚቃ ነው ግን በተለያየ ሜጀር ይሄንን ነው የጥያቄያችሁ ጥያቄ በዚህ ጥያቄያችሁ መሰረት
መልስ ለመመለስ መጥቻለሁ። ሌላኛው ጥያቄ ደግሞ በተደጋጋሚ የጠየቀ ጥያቄ አለ። እያንዳንዷን ስኬሎች ወይ ደግሞ ሜጀሮች አንድ በአንድ ቀስ ብለህ ብታሳየን። ለምሳሌ ትዝታን ከትዝታ ሰከንድ ብለሃል። ከዛ ደግሞ ባቲ እና አምባሰል እያልክ እነሱን አንድ በአንድ ብታሳየን ከእንደገና የሚል ሐሳብ አስተያየት ኮመንት ላይ መጥቶልኛልና ይህ መብታችሁና የኔ ደግሞ የማሳየት ግዴታ ስለመሆኑ መጠን አሳያችኋለሁ። ብቻ እናንተ ላይክ ኮመንት አሁን ምልክት እንደዚህና ሰብስክራይብ በማድረግ ይህንን ቻናል አስፋፉት። አብረን ተያይዘን እናርጋለን እናውቃለን። ሰላማችሁ ይብዛልኝ። እንቀጥላለን። እሺ ባቲን አራቱንም ቀዳዳዎች ደፍነን ነው የምንነሳው። አራቱንም ቀዳዳዎች ደፍነን ይህ ባቲ ነው። ከእንደገና በሌላ ሜጀር ሳያችሁ የሚቀላችሁ ሆነ የሚሰማችሁ ከሆነ አራቱን እንደፍኛለሁ። የመጀመሪያው ቀዳዳ፣ ሁለተኛው ቀዳዳ፣ ሶስተኛው፣ አራተኛው አራቱን ዘጋው ማለት ነው። ስለዚህ በእኛ በትክክል ነው ስኬል ስናወራ ምንድነው ፈርስት ሰከንድ ሰርድ አንለውም። እዚህ ጋር ሰርድ ያለ ከዛ ፊፍዝ ነው ከዛ ሲክዝ ላይ ነው። ሲክዝ ላይ ነው የምንነሳው ባቲ ነው። ባቲ ሜጀር ይሄን ይመስላል በትንሹ ባቲን። አራቱን ቀዳዳ ደፍነን እንጀምራለን። ስንጨርስም አራቱን ቀዳዳ ደፍነን እንጨርሳለን ማለት ነው። ቀጥሎችኛውን የመጀመሪያዋን የቀኝ ጣታችን ቀለበት ጣት ከከፈትን የመጀመሪያዋን ቀዳዳ ከከፈትን ፈርስት ትዝታ ፈርስት ወይም ትዝታ የመጀመሪያው ትዝታ ማለት ነው። የምንነሳው ከሱ ነው። ቀጥሎ ሁለተኛውን፣ ሶስተኛ፣ ከዛ አራተኛ፣ ከዛ አራቱን እንደፍናለን። ከዛ ተመልሰን የመጀመሪያው ላይ ከዛ ሰው ድጋሚ ራሷን ከዛ መድፈን ከዛ አራቱን መክፈት ከዛ ከላይ ያለችን ነው መዝጋት እቻ ትደፈን ማለት ነው። ስለዚህ ስንነሳ ይህ የትዝታ ሜጀር ስኬል ማለት ነው። እሺ አንድ ያብረን እንበለው። እንመለስ። አሁን
አሁን በዚህ ደግሞ በዚህ ስኬት መሰረት ዘፈን እያለ ይቀጥላል። ከተመሰጥና ከየት ደግሞ ሌላ ሰዓት እንገድልባቸዋለን። ስለዚህ ሌላው ደግሞ ወደ 60 ሰከንድ እንመለሳለን። ስንመለስ ያን ስኬል እንገነባለን ማለት ነው። ከዛ ደግሞ ይሄንን ይመስላል። ከዛ ቀጥሎ ደግሞ ወደ ፊቭዝ የምንሄደው አራቱንም ቀዳዳ ደፍነን አራቱንም ቀዳዳ ከፍተን እንጀምራለን። ከዛ አራቱንም ቀዳዳ ደግሞ እንደከፈትን እንጨርሳለን ማለት ነው። ይሄ ማለት ደግሞ መነሻው ነው፣ መጨረሻው ደግሞ ነው። ስለዚህ ሙሉ ስኬል እንጠቀምና እዚህ እንቆማለን። ሙሉ ስኬል እንጠቀምና ደግሞ እዚህ እንጨርሳለን ማለት ነው። አምባሰል ማለት ነው። የጀር አምባሰል አራት ቀዳዳ ክፍት ነው። 1 2 3 እያል እንጫወታለን። ቀጥሎ የመጨረሻው
ቅድም መጀመሪያ የተጨኩላችሁ ባቲ ነው። አሁንም የዚህ ተቃራኒ ማለት ነው። አራቱንም ቀዳዳ ደፍነን እንጀምራለን። አራቱንም ቀዳዳ ደፍነን ደግሞ እንጨርሳለን። ለማስታወስ ያህል ነው። ይህ ያው መጀመሪያ ያልኳችሁ ስኬል ነው። ከዛ አንዴ በሌላ ሜጀር ልበላችሁና ያው አንድ አይነት ስለሆነ ሜጀሩ ነው ትዝታ ማለት ነው። ከዛ ሜጀር ነው 60 ሰከንድ አምባሰል ባቲ ብቻ አይደለም። ባቲ ስኬል ላይ ብዙ አሉ። በየሚጀሯቸው የእነሱ ትዝታ ብዙ ነው ያለው። ዘፈን አይነት ያለው በትዝታ መነሻ ላይ በትዝታ ሰከንድ ላይ ብዙ ነው ያለው። እንደገና ነው በአምባሰል ከፊፍ ዜ ሲነስተን ደግሞ ብዙ አይነት ዘፈኖች አሉ። እንዳልኳቸው አሁን ከባቲ ላይ ደግሞ በትንሽ ለምሳሌ ባቲ እንዳልኳቸው አለ ራሱን የቻለ። እንደገና ደግሞ ከሚሴ አገራችን የምናውቀው ትልቁ ከሚሴያችን ራሱ ዋናው የምንጠቁም ከሚሴ ይሄም ደግሞ በባቲ ስኬል የምንጫወትበት የከሚሴ አጫዋት ነው። እየተጫወትን ትንሽ ቆይተን አድርገናል። በቀጣይ ሌላ ቪዲዮ እንደምንገናኝ ተስፋ በማድረግ ነው። እናንተ ግን የምትወዱትን የምትፈልጉትን መስማት፣ ማየት፣ መጫወት፣ መለማመድ የምትፈልጉትን ግን ኮሜንት ላይ አስቀምጡልኝ። ልክ እንደ ሌሎች እህት ወንድሞቻችን። ታዲያ ምን ትጠብቃላችሁ? መጀመር እንዳለ መጨረስም ሁሉ አለና በቀጣይ በሌላ ቪዲዮ እንደምንገናኝ አሁንም በሙሉ ልቦና እና ከእግዚአብሔር ጋር ያገናኝ ድጋሜ። ታዲያ ይሄንን ቻናል በትንሹ ለብዙ ሰዎች ተደራሽ የሆነ ስላልሆነ ባካችሁ ሼር በማድረግ ከወደዳችሁ ደግሞ ላይክ እና ኮሜንት በመጻፍ ከተመቻችሁ ደግሞ ሰብስክራይብ አድርጋችሁ አብዛኛውን ሰው እንዲያውና እንዲማርበት እንዲሁም ዕውቀቱን እንዲጎበኝበት እንዲደሰቱበት እንደሚሆን ባለሙሉ ተስፋ አለኝና ለሌላ ሰው በማጋራት ይህንን እስክስታና ዋሽንት በማሳደግ የበኩላችሁን አስተዋጽኦ ሰዱ። በቀጣይ የምትፈልጉትን ነገር አሳውቁኝ። ለዛሬው ቡም ቻው።